ወሳኙ የሊቨርፑል አጥቂ መስመር ተጫዋች ሁጎ ኤኪቲኬ ጉዳት እንደተፈራው ከባድ ሆኗል። ትናንት በአውሮፓ ሻምፒዮንስ ሊግ ከፓሪስ ሰን ዠርመን ጋር በነበራቸው ጨዋታ ላይ ጉዳት አስተናግዶ በስትሬቸር መውጣቱ ይታወሳል። ታዲያ የተጫዋቹ ጉዳት ለረጅም ጊዜ የሚያርቅ እንደሆነ እየተጠቀሰ ይገኛል። የጉዳት አይነት የጅማት መበጠስ እንደሆነ የመረጃ ምንጮች እየጠቀሱ ይገኛሉ። እንዲህ አይነት ጉዳቶች ደግሞ ለማገገም ከ9 ወር እስከ 1 ዓመት ድረስ እንደሚፈጁ የመረጃ ምንጮች እየጠቀሱ ይገኛሉ። ሊቨርፑል ወሳኝ ጨዋታዎች በቀሩበት ሰዓት ወደ አውሮፓ ሻምፒዮንስ ሊግ ለመመለስ እየታገለ ባለበት ሰዓት ይህንን ወሳኝ ተጫዋቹን ማጣቱ በከፍተኛ ሁኔታ ሊጎዳው እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉ። የአርነ ስሎት ሰራዊት በአውሮፓ ሻምፒዮንስ ሊግ ትናንት በሁለተኛው አጋማሽ ጥሩ እንቅስቃሴ ቢያሳይም በፓሪስ ሰን ዠርመን ከመሸነፍና ከመሰናበት አልተረፈም። ይባስ ብሎም ወሳኝ ተጫዋቹ መጎዳቱ አሳሳቢ ሆኖባቸዋል እየተባለ ይገኛል። ሁጎ ኤኪቲኬ በፈረንሳይ ብሔራዊ ቡድን በዓለም ዋንጫው ከሚጠበቁ ተጫዋቾች መካከል አንዱ ቢሆንም 8 ሳምንታት ብቻ የቀረው የዓለም ዋንጫ ላይ የመሳተፍ እድሉ ጠባብ ነው ወይም አይደርስም። ምክንያቱም እንደጠቀስነው የጉዳቱ መጠን ከፍ ያለና እስከ 1 ዓመት ድረስ ሊያርቅ እንደሚችል እየተጠቀሰ ይገኛል። ይህም አሳዛኝ መሆኑን የመረጃ ምንጮች እየጠቀሱ ይገኛሉ። ሁጎ ኤኪቲኬን በ2026 አሜሪካ፣ ካናዳና ሜክሲኮ በጋራ በሚያዘጋጁትና ለዓለም ዋንጫው ትልቅ ግምት ታነሳለች ተብሎ ትልቅ ግምት በተሰጣት ፈረንሳይ ብሔራዊ ቡድን የሚጠበቅ ተጫዋች ቢሆንም እንግዲህ ያጋጠመው ከባድ ጉዳት ከዚህ የዓለም ዋንጫዎች ሳያደርገው እንዳልቀረ ታውቋል። ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ስሪ ስፖርት ነው። መልካም ቀን